መዝሙር 41 ላይ እናወጣና እንቆማለን። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድርም ላይ ያስመሰግነዋል። በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል። ከፍ እናድርግ መጽሐፋችን። እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በዛሬ ማለዳ የቤተ ክርስቲያናችን ፕሮግራም የምንካፈለው የእግዚአብሔር ቃል ሐሳብ ምስኪኑን የማሰብ በረከቶች የሚል ነው። ምስኪኑን የማሰብ በረከቶች። አሁን ያነበብኩላችሁ የእግዚአብሔር ቃል የሚገኘው በመዝሙር መጽሐፍ ምዕራፍ 41 ከቁጥር 1 እስከ 3 ያለውን ነው። መዝሙር መጽሐፍ ምዕራፍ 41 ለመዘምራን አለቃ የዳዊት መዝሙር ይላል። በአንዳንድ ትርጉሞች ላይ 14 ቁጥሮች ሲኖሩት በአንዳንድ ትርጉሞች ላይ ደግሞ 13 ቁጥሮች ያሉት ምዕራፍ ነው። ይሄ የዳዊት መዝሙር ለመዘምራን አለቃ የሚለው የመዘምራን አለቃ የሚባለው ጌታ ኢየሱስ ክርስቶስ እንደሆነ የዳዊትን መዝሙር በምታጠኑበት ጊዜ ብዙ የመጽሐፍ ቅዱስ ማብራሪያዎች ይሄን ሐሳብ ይናገራሉ። ወዳጆቼ የመዝሙር መጽሐፍ ምዕራፍ 41 13 ቁጥሮች አሉት። አሁን ባነበብኩላችሁ ላይ እነዚህ ቁጥሮች በሶስት መደብ ሊከፈሉ ይችላሉ። የመጀመሪያዎቹ 3 ቁጥሮች የበረከት ቁጥሮች ናቸው። ቀጣዮቹ ከ4ኛው እስከ 10ኛው ድረስ ያሉት ቁጥሮች ደግሞ የጸሎት ቁጥሮች ናቸው። የመጨረሻዎቹ ቁጥሮች ከ11ኛው እስከ 14ኛው ድረስ ያሉት ቁጥሮች የምስጋና ቁጥሮች ናቸው። የምትጽፉ ሰዎች ቶሎ ቶሎ ከኔ ጋር እንድጽፉ ፈልጋለሁ። ይሄ መዝሙር ለመዘምራን አለቃ የዳዊት መዝሙር ይላል። ገና መግቢያው ላይ ስትመለከቱ ይሄን መዝሙር የጻፈው ዳዊት ነው። ይሄን መዝሙር የጻፈው ደግሞ በብቸኝነትና በህመም ጊዜ እንደሆነ የእግዚአብሔር ቃል ትመለከታላችሁ። እንደነገርኳችሁ 13 ቁጥሮች አሉት። የመጀመሪያዎቹ 3 ቁጥሮች የበረከት ቁጥሮች ናቸው። ምስኪኑን የሚያስብ ሰው የሚያገኛቸውን በረከቶች የሚናገሩ 3 ቁጥሮች ናቸው። ቀጣዮቹ ከ4ኛው ቁጥር እስከ 10ኛው ቁጥር ድረስ ያሉት ደግሞ የጸሎት ቁጥሮች ናቸው። መዝሙረኛው ለመዘምራን አለቃ የሚያቀርባቸውን ጸሎቶች ከ4ኛው እስከ 10ኛው ድረስ ባሉ ቁጥሮች ውስጥ ታገኛላችሁ። ከ11ኛው እስከ 13ኛው ድረስ ያለው ደግሞ የምስጋና ቁጥሮች ናቸው። በዚህ ስፍራ